Hi students, how are you all doing? ዳኛቸው ነኝ። አሁን ባለፈው የቀረውን የዚህን ዩኒት 5 11ኛ ክፍል ኬሚስትሪ ዩኒት 5 የመጨረሻውን ፓርት 5 እናያለን። በዚህ ፓርት ስር የምናየው እንግዲህ ኢኩሊብሪየም ኤንድ ኢንዱስትሪ የሚለውን ነው። ሁለት ሜን ቲንግ አለ። ሀበር ፕሮሰስ እና ኮንታክት ፕሮሰስ ምንድነው የሚለውን በዚህ ፓርት 5 ስር እናያለን ማለት ነው። ቀጥታ ወደ ክላሳችን ስንገባ ኢንዱስትሪያል ፕሮሰስ are designed to give maximum possible yield of the product ይላል። ኢንዱስትሪያል ፕሮሰስ የምንለው የኢንዱስትሪ ፕሮሰስ እንደማለት ነው። ዲዛይንድ የሚደረገው ማክሲመም ፖሲብል ይልድ ነው። ማክሲመም የሆነ የሚቻለውን ያህል ማክሲመም ይልድ ፕሮዳክት እንዲሰጥ ታስቦ የሚሰራ ዲዛይንድ የሚደረግ ፕሮሰስ ነው ማለት ነው። The conditions for carrying out the reaction are varied based on Le Chatelier's principle ይላል እና ኮንዲሽኖቹ ለዚህ carrying out the reaction are varied ይላል። የተለያየ ኮንዲሽኖች አሉ። በLe Chatelier's principle መሰረት በቫሪድ ይሆናል ማለት ነው ኮንዲሽኖቹ። The following process demonstrate application of Le Chatelier's principle in the industry ይላል። ቀጥሎ የምናየው ፕሮሰሶች የሊ ቻርተርስ ፕሪንሲፕል በኢንዱስትሪ ደረጃ ምን ይመስላል የሚለውን የሱን አፕሊኬሽን ይጠቁመናል ወይም ይነግረናል ይላል። እሺ ቀጥታ ወደ ሀበር ፕሮሰስ ስንገባ ሀበር ፕሮሰስ for the manufacture of ammonia አሞኒያ እንዴት ይመረታል፣ አሞኒያ እንዴት ማዘጋጀት እንችላለን የሚለውን ለማሳየት ሀበር ፕሮሰስ ዋነኛው ሜተድ ነው። ኢንዱስትሪያሊ አሞኒያ የሚመረትበት ፕሮሰስ ሀበር ፕሮሰስ ይባላል። in 1909 Fritz Haber established the conditions under which atmospheric nitrogen would be converted to ammonia by reacting it with hydrogen ይላል። በ1909 ፍሪዝ ሀበር የሚባል ሳይንቲስት በአትሞስፌር ላይ ያለው ናይትሮጂን ከኦክሲጂን ጋር ሪያክት በማድረግ አሞኒያን የሚሰጥበትን ኮንዲሽኖች ስታብሊሽ አድርጓል ነው የሚለው። The Haber synthesis was developed into industrial process by Carl Bosch ይላል። እዚህ ጋር ሀበር ሲንተሲስ የምንለው ወደ ኢንዱስትሪያል ፕሮሰስ ያደገው በካርሊ ነው። ሐሳቡ የመጣው በማን ነው? በፍሪዝ ሀበር ነው በ1909። ከዛስ በካርሊ ደግሞ ወደ ኢንዱስትሪያል ፕሮሰስ ተቀየረ፣ ዴቨሎፕ ተደረገ ማለት ነው። The reaction between nitrogen and hydrogen to produce ammonia is an exothermic equilibrium reaction. ይሄ ሪያክሽን ናይትሮጂን እና ሃይድሮጂን በሪያክት በማድረግ አሞኒያን ፕሮዲዩስ የሚያደርጉበት ፕሮሰስ ወይም ሪያክሽን ኤግዞተርሚክ ኢኩሊብሪየም ላይ ያለ ሪያክሽን ነው ይለናል። It releases 92.4 kilojoule per mole of energy at 298 ኬልቪን ይለናል። በ298 ኬልቪን ቴምፐሬቸራችን ያዛ 298 ኬልቪን ላይ ሆኖ ምንድነው አሞኒያን ፕሮዲዩስ የምናደርግበት ፕሮሰስ about 92.4 ኪሎ ጁል ኤነርጂ ይፈልጋል ፔር ሞል። ይሄኛው ነገር በሀበር ፕሮሰስ መሰረት ነው የሚደረገው እና ይሄ ፕሮሰስ ደግሞ ምን አይነት ነው? ሪያክሽኑ ኤግዞተርሚክ ነው። ወደ 92.4 ኪሎ ጁል ፐር ሞል ኤነርጂ ሪሊዝ ስለሚደረግ ማለት ነው። እና ሪያክሽኑ እዚህ ጋር ጋሸስ ነው። ናይትሮጂን ከሃይድሮጂን ጋር ሪያክት በማድረግ ሂት እና ፕሬሸር ባለበት ሂቱ 92.4 ኪሎ ጁል ፐር ሞል እና ቴምፐሬቸሩ ደግሞ በ298 ኬልቪን ላይ ካታሊስቶችን ተጠቅመን
ፕሮዲውስ ምንድነው ፕሮዲውስድ የሚደረገው? አሞኒያ ማለት ነው። አሞኒያ according to Le-Chatelier's principle the production of ammonia is favored by high pressure and low temperature ይላል። according to በሊ-ቻርትለርስ ፕሪንሲፕል መሰረት አሞኒያ እንዲፈጠር ከተፈለገ ፕሬሸራችን ሃይ መሆን አለበት። ፕሬሸር ሃይ ከሆነ ሪአክሽናችን ወደ ምንድነው ፕሮሲድ የሚያደርገው? ሎው ነምበር ኦፍ ሞል ወዳለበት። እዚህ ሪአክሽን ላይ the number of mole in the product side is 2 mole ነገር ግን በሪአክታንት ሳይድ ደግሞ 4 ሞል ነው ቶታል ነምበር ኦፍ ሞል። ሶ ፕሬሸራችን ሃይ ከሆነ ፕሮሲድ የሚያደርገው ወደ ሎው ነምበር ኦፍ ሞል ወዳለበት ስለሆነ ይሄንን በዚህ ትይዛላችሁ። እና ሎው ቴምፕሬቸር ላይ ምን ይሆናል? አሞኒያ ሞር ፎርም ይሆናል ማለት ነው። ቴምፕሬቸራችን ሲጨምር ያው ቴምፕሬቸር ኢኩሊብሪየም እንትን ላይ ኢፌክት አለው ብለናል ቅድም። ሪአክሽናችን ስፒድ አፕ እንዲሆን ያደርጋል። የሞለኪውል ኮሊዥን እንዲጨምር ስለሚያደርግ ብዙ ነገር አይተናል። እዚህ ግን ሎው ቴምፕሬቸር ነው የምናደርገው ማለት ነው። however the rate of the reaction at lower temperature is extremely slow so a higher temperature must be used to speed up the reaction which results in lower yield of ammonia። አሁን ሁለት አማራጭ ነው ያለን። በጣም ዘግየት ያለ ሪአክሽን ማካሄድ ከፈለግን እና ብዙ አሞኒያ ይልድ ማድረግ ከፈለግን ቴምፕሬቸራችን ሎው ይሆናል ግዴታ ስለሆነ ማለት ነው። አይ ስፒድ አፕ ይሁን ግን ይልዱ ትንሽ ይሁን ካልን ቴምፕሬቸሩን መጨመር እንችላለን። ይሄንን የምናደርገው በፍላጎታችን ነው። ሃይ አማውንት ኦፍ አሞኒያ ፕሮዲውስ ማድረግ ከፈለግን we have to lower the temperature. Otherwise if we wanna to produce the smallest yield of the ammonia we have to increase our temperature. so በዚህ መሰረት ቴምፕሬቸርን ኢንክሪዝ እና ዲክሪዝ እያደረግን አሞኒያ ፕሮዲውስ ማድረግ እንችላለን ማለት ነው። the equilibrium expression for the reaction is K is equal to ይኸውላችሁ ይሄ በማስ አክሽን ሎ ያየነው ነገር ነው። ማስ አክሽን ላይ ያየነው ነገር ስለሆነ ተመልሳችሁ ሪአክሽኑ ኢኩሊብሪየም ኤክስፕሬሽኑ ይሄንን ይመስላል። ቀጥሎ ምንድነው የሚለን? as the temperature increase the equilibrium constant decrease and the yield of the ammonia decrease ይለናል። ቴምፕሬቸራችንን ከ25 ወደ 400 ኢንክሪዝ እያደረግን ስንሄድ ኢኩሊብሪየም ኤክስፕሬሽናችን ደግሞ ከ6.4 times 10 raised to 2 ወደ 1.5 times 10 raised to -5 ይቀንሳል ማለት ነው። so temperature and equilibrium expression are inversely proportional። ቴምፕሬቸራችን ሲጨምር ኢኩሊብሪየም ኮንስታንት ወይም ኢኩሊብሪየም ኤክስፕሬሽናችን ምን ይሆናል? ይቀንሳል ማለት ነው። we have to consider it. Then in the industrial production of ammonia by Haber process the reaction rate is increased by adding catalysts such as iron. It speeds up the reaction by lowering the activation energy so that the nitrogen bond and hydrogen bond can be more readily broken ይላል። እዚህ ጋር ሃይድሮጂን ባይ ዘ ዌይ በሃይድሮጂን እና አሞኒያ ውስጥ ምን አይነት ቦንድ አለ ወይ ምን አይነት አትራክቲቭ ፎርስ አለ ከተባለ ምን አይነት ፎርስ አለ? ሃይድሮጂን ቦንድ ነው ያለው። ምክንያቱም ሃይድሮጂን ቦንድ የሚፈጠረው it is the strongest attraction force so ሃይድሮጂን ከፍሎሪን ከኦክሲጅን እና ከናይትሮጂን ጋር ሲቀመጥ ሃይድሮጂን ቦንድ ይኖራል። ይሄንን ዩኒቱ ላይ በደንብ ተምረናል። ሶ በዚህ ሐሳብ ላይ ምንድነው የሚለን? ሪአክሽናችን በሃበር ፕሮሰስ ኢንዱስትሪያሊ አሞኒያን ፕሮዲውስ ስናደርግ
ሪአክሽን ሬታችንን ኢንክሪዝ ለማድረግ ከፈለግን ካታሊስቶችን መጠቀም እና አይረን ተጠቅመን ስፒድ አፕ ማድረግ እንችላለን። ይሄ ደግሞ ምንድነው የሚያደርገው ለምለው ሪአክሽን ሬቱን ኢንክሪዝ ያደርጋል by lowering activation energy. What is activation energy? Activation is an energy that is used to start the chemical reaction ማለት ነው። ኬሚካል ሪአክሽን እንዲጀመር ስታርት እንዲሆን የሚያስፈልገን ማክሲመም ኢነርጂ ምን ይባላል? አክቲቬሽን ኢነርጂ። ሶ እሱን አክቲቬሽን ኢነርጂ ዲክሪዝ በማድረግ የምንጨምረው ካታሊስት አይረን ስፒድ አፕ እንዲሆን ያደርጋል ማለት ነው። እና በናይትሮጂን እና በሃይድሮጂን መካከል ያለው ቦንድ more readily broken እንዲደረግ ያደርጋል። so the next point is increasing reaction temperature. ቴምፕሬቸሩን ኢንክሪዝ በማድረግ ስፒድ አፕ ማድረግ እንችላለን። ይሄ ግን የይልዱን መጠን ይቀንሳል እንጂ በጣም ጥሩ ነው። when temperature is increased, reactant molecules will get sufficient energy to overcome the energy barrier activation energy so that the reaction is faster at higher temperature but the yield of ammonia is lower at higher temperature ይላል። እዚህ ጋር ከላይ አይተናል። ቴምፕሬቸርን ኢንክሪዝ እናደርግ ስፒድ አፕ ማድረግ እንችላለን። ቴምፕሬቸሩ ሲጨምር ሪአክታንት ሞለኪውሎቹ ሰፊሽንት ኢነርጂ ያገኛሉ። ካይኔቲክ ኢነርጂ እንጨምራለን አይደለ? ቴምፕሬቸሩ ሲጨምር ካይኔቲክ ኢነርጂ ይጨምራል። ካይኔቲክ ኢነርጂ ጨመረ ማለት the collision between molecules increase and collision ጨመረ ማለት የትኛውም ሪአክሽን በጣም ከፍተኛ የሆነ ስፒድ ይኖረዋል ማለት ነው። እና በውስጡ ያሉ ባሪየሮችን ኢነርጂ ባሪየሮችን ኦቨርካም ያደርጋል። ኢነርጂ ባሪየር የምንለው አክቲቬሽን ኢነርጂ ነው። so that ሪአክሽን በጣም ፋስተር ይሆናል እና ነገር ግን የአሞኒያ ይልድ ይቀንሳል ማለት ነው። at 200 degrees Celsius and pressure above 750 atmosphere the yield of ammonia is almost 100% ይላል። አሁን ቴምፕሬቸራችን 200 ዲግሪ ሴልሺየስ ላይ እና ፕሬሸራችን ደግሞ ወደ ከ750 አትሞስፌር በላይ ሲሆን የአሞኒያ ይልድ 100% ነው። 100% አሞኒያ እናገኛለን። the reactants are completely converted to ammonia. completely ወደ ምን ይቀየራሉ? ወደ አሞኒያ ይቀየራሉ ማለት ነው። እና increasing the pressure increases the final yield of ammonia. ፕሬሸሩን ስንጨምር final yield of ammonia ይጨምራል። however high pressure are expensive to produce and difficult to manage ይላል። ፕሬሸሩን ጨመርን ማለት ማኔጅ ለማድረግም በጣም ከባድ ነው። ሃይ ፕሬሸር ፕሮዲዩስ ለማድረግም ደግሞ በጣም ውድ ነው። ፕሬሸር የምንጨምረው በጣም ብዙ ማቴሪያሎችን በመጠቀም ስለሆነ so they are very expensive. Haber process the Haber process is carried out at pressure between 200 and 400 atmosphere and temperature of 500 degree Celsius ይላል። ስለዚህ ያለን አማራጭ የማይገዛውን ቴምፕሬቸር ኢንክሪዝ በማድረግ ወደ 500 አያችሁ። እዚህ ጋር ቅድም 100% ኦልሞስት 100% የምናገኘው 200 ነው። ወደ 300 ዲግሪ ሴልሺየስ አካባቢ ቴምፕሬቸር ኢንክሪዝ እናደርጋለን እንጨምራለን። ያን ያህል ቴምፕሬቸር ጨምረን እና ደግሞ ከ200 እስከ 400 ባለው ሬንጅ ውስጥ ያለ ፕሬሸር ተጠቅመን ammonia produce ማድረግ እንችላለን። the effect of temperature and pressure on the percentage yield of ammonia for the Haber process is shown in figure 5.4 ከታች ባለው ፊገር ላይ እናያለን። እዩ እዚህ ጋር ተመልከቱ። እዚህ ጋር አሞኒያ በፐርሰንቴጅ ወደ 200 ዲግሪ ሴልሺየስ ላይ ወደ 800 ፕሬሸራችን 400 አካባቢ ሆኖ
ጀስት በቃ እንደዛ እያደረጋችሁ ማየት ይችላል። ወደ 700 ሲናሳድግ ወደ 800 ወደ 600 ምናምን እያልን ስንጨምር ፕሬጀሩን እንዲህ እናገኛለን ማለት ነው። አሞኒያ ፕሬጀሩ በዚህ በዋይ አክሲስ ላይ ነው ያለው። አሞኒያ አማውንቱ ደግሞ በምን በኩል ነው ያለው ማለት ነው? በኤክስ አክሲስ ላይ ማለት ነው። የሚታዩት ከርቭ የነሱ ነው። ሶ በ200 ላይ እና በ750 አካባቢ እዚህ ጫፍ ላይ የሰማያዊው ጫፍ ላይ ሄዳችሁ ሲታዩ አረንጓዴው ጫፍ ላይ ሄዳችሁ ሰማያዊው ከርቭ ሲታዩ 700 ነው አይደል? ዲግሪ ሴልሺየስ ቴምፕሬቸሩ እዚህ ጋር ሳይሆን ይዛኛው 200 ዲግሪ ሴልሺየስ ነው። እዚህ ፕሬጀሩ ደግሞ 400 ላይ ነው ያለው። ሶ በጣም አሪፍ የሚሆነው ፕሬጀሩ ከ700 1000 ሲሆን ምናምን እዚህ ላይ ጫፍ ላይ ማየት ትችላላችሁ። it is the production of what ammonia is better ማለት ነው እዛ አካባቢ ሲሆን። in the commercial production of ammonia is ammonia NH3 or ammonia is continuously removed as it is produced ይኸውላችሁ ኮሜርሻሊ አሞኒያን ፕሮዲዩስ ስናደርግ ለሽያጭ የምናመርት ከሆነ ሃይድሮጂን እና ናይትሮጂን ኮምባይን አድርገው አንድ ላይ ሪአክት አድርገው ምን ይሰጡናል? አሞኒያ። ሶ አሞኒያ ፕሮዳክቱ እንደገና ሪአክሽኑ ምን አይነት ነው? ሪቨርሰብል ሪአክሽን ነው። አሞኒያ ወደ ምን ዝም ብለን የምንተው ከሆነ ወደ ምን ይቀየራል? ተመልሶ ወደ ሃይድሮጂን እና ናይትሮጂን ዲኮምፖዝ ስለሚያደርግብን ምን እናደርጋለን? ኮንቲኒየስሊ ሲመረት ከታች እንቀንሳለን ማለት ነው። removing the product causes more nitrogen and hydrogen to combine according to ሊ ቻርትረስ principle ማለት ይሄኛው ቅድም ካየነው ከሪቻርትረስ principle መሰረት በሪአክሽናችን ወደ አንድ ዳይሬክሽን ፕሮሲድ እንዲያደርግ ከፈለግን ወይ እንጨምራለን ኮንሰንትሬሽኑን ወይ እንቀንሳለን ብለናል። ሶ high number of high yield of ammonia እንዲመረት ከተፈለገ ምን ይደረጋል? አሞኒያ ይቀነሳል። አሞኒያ ሲቀነስ ወደ ምንድነው ሪአክሽናችን ፕሮሲድ የሚያደርገው? to the right። ለምን ሲቀነስ ምን ይደረጋል ብለናል? to produce it ነው ሪአክሽናችን ፕሮሲድ የሚያደርገው። ይሄንን አሞኒያን ለማምረት ወይም ለማዘጋጀት ነው እንትን በሲስተሙ ራሱ ፕሮሲድ የሚያደርገው ማለት ነው። the reaction never reach equilibrium as the gas mixture leaving the reactor is cooled to liquefy and remove the ammonia እና ሪአክሽኑ ከታች አሞኒያን ሪሙቭ የምናደርግ ከሆነ ሪአክሽኑ መቼም ኢኩሊብሪየም ላይ አይደርስም። ሶ ምን እናደርጋለን? ከታች እንወስዳለን ሃይ የሆነ አሞኒያ እንዲመረት ማለት ነው። the remaining mixture of reactant gas is recycled through the reactor ይላል። የሚቀሩት ጋዞች ደግሞ በሪአክተር አማካይነት ሪሳይክልድ ይደረጋሉ ማለት ነው። the heat released by the reaction is removed and used to heat the incoming gas mixture እና ሂቱ ምን ይደረጋል? ሪሊዝድ ይደረጋል። ሪሊዝ የሚደረገው ሂት ደግሞ ምን እንጠቀማለን? ሪሙቭድ ይደረግና የሚመጣውን ጋዝ ሚክስቸር ሂት ለማድረግ እንጠቀምበታለን ማለት ነው። ይሄኛውን ሰንጠረጂው እዚህ ጋር ሃይድሮጂን አለ ከናቹራል ጋዝ ናይትሮጂንም ከኤር እናገኝና ሁለቱን ኮምባይን አድርገን ናይትሮጂን ኤንድ ሃይድሮጂን በ1:3 በቮሊዩማቸው ሞላቸው ማለት ነው ኮምባይን ይደረጉና አይረን ካታሊስትን በመጠቀም ቴምፕሬቸሩ ከ400 እስከ 450 እና ፕሬሸሩ ደግሞ በ200 አትሞስፌር ላይ ምን ይሰጡናል? ጋዝ cooled and ammonia turns to liquid ammonia ከዛ ያ ሊኩዊድ አሞኒያ ወደ ምን ይቀየራል? ወደ አሞኒያ። ካልሆነ ከታች ማንወስድ ከሆነ untreated ጋዝ ሪሳይክል ይሆናል ማለት ነው ወደ ሃይድሮጂን እና ናይትሮጂን።
እሺ አንደኛው ፕሮሰስ አይተናል። ሁለተኛ ደግሞ ኮንታክት ፕሮሰስ ነው ቱ ማኑፋክቸር ሳልፈሪክ አሲድ። እንደሚታወቀው በጣም ጠቃሚ ከሆኑ አሲዶች ሳልፈሪክ አሲድ አንዱ ነው። ይህንን አሲድ ፕሮዲውስ ለማድረግ ኢንዱስትሪያሊ ኮንታክት ፕሮሰስ እንጠቀማለን። ተማሪዎች የአሞኒያን ፕሮዲውስ ለማድረግ ሀበር ፕሮሰስ ብለናል። ሳልፈሪክ አሲድን ፕሮዲውስ ለማድረግ ደግሞ ኮንታክት ፕሮሰስ እንጠቀማለን። እንዳትሳሳቱ እንዳትሸወዱ ይሄንን ማለት ነው። The contact process is the production of sulfuric acid by the catalytic oxidation of sulfur dioxide to sulfur trioxide. It is reversible reaction ይለናል። ኮንታክት ፕሮሰስ የምንለው ኢንዱስትሪያሊ ሰልፈሪክ አሲድን ለማምረት የምንጠቀመው ፕሮሰስ ነው እና ደግሞ ካታላይቲክ ኦክሲዴሽን ኦፍ ካርበን ምንድነው ሰልፈር ዳይኦክሳይድን ካታሊስቶችን በመጠቀም ወደ ሰልፈር ትራይኦክሳይድ ቀይረን ከዛ ደግሞ ሰልፈር ትራይኦክሳይድን ነው ከሃይድሮጂን ጋር ሪአክት በማድረግ ወደ ሰልፈሪክ አሲድ የምንቀይረው ማለት ነው። እዚህ ይሄ ሪቨርሲብል ሪአክሽን ነው እንዲሁም ኤግዞተርሚክ ነው ማለት ነው። The contact process involves the following steps. ስቴፖች አሉት። ስቴፖቹን one by one እንመልከት። Preparation of sulfuric dioxide gas, so SO2, by burning pure sulfur in the presence of excess air ይላል። እዚህ ጋር ሰልፈሪን ከኦክሲጂን ጋር ኮምባይን ወይም በርን በማድረግ ሰልፈር ዳይኦክሳይድ እናገኛለን። እሺ to improve the efficiency of catalyst in the next step ማለት ነው various impurities present in the mixture of sulfur dioxide and air are first removed ይላል እና የካታሊስቱ ኢፊሺየንሲ ለመጨመር various impurity በሰልፈር ዳይኦክሳይድ ሚክስቸር ውስጥ ስለሚገኙ ኤር መጀመሪያ ሪሙቭ እናደርጋለን። ከዛ ሁለተኛ ስቴፕ ምንድነው ኮንቨርሽን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ሰልፈር ዳይኦክሳይድን ከዛ ወደ ምን እንቀይራለን ወደ ሰልፈር ትራይኦክሳይድ እንቀይራለን። ኦክሲዴሽን ኦፍ ሰልፈር ዳይኦክሳይድ ቱ ሰልፈር ትራይኦክሳይድ ቴክስ ፕሌስ አት 450 ዲግሪ ሴልሺየስ ኢን ዘ ፕሬዘንስ ኦፍ ካታሊስት ቫናዲየም ፔንታኦክሳይድ ይላል። ቫናዲየም ፔንታኦክሳይድ ከላይም አይተናል ዲስ ካታሊስት እሱን ካታሊስት በመጠቀም ሰልፈር ዳይኦክሳይድን ከኦክሲጂን ጋር ሪአክት በማድረግ ወደ ሰልፈር ትራይኦክሳይድ እንቀይራለን። ቴምፕሬቸሩ 450 ላይ ማለት ነው። The third step is converting sulfur trioxide to sulfuric acid. ሰልፈር ትራይኦክሳይድን ወደ ምን እንቀይራለን? ወደ ሰልፈር አሲድ እንቀይራለን። እንዴት? Sulfur trioxide is dissolved in concentrated sulfuric acid to produce disulfuric acid or pyrosulfuric acid, also known as foaming sulfuric acid or oleum. ይሄ ሁሉ የሱ ስም ነው ማለት ነው። ኦሊየም፣ foaming sulfuric acid፣ disulfuric acid፣ pyrosulfuric acid እነዚህን ፕሮዲውስ ለማድረግ ሰልፈሪክ አሲድ ወደ 98% አሲዲክ ነው ማለት ነው። ሶ ይሄኛውን አሲድ ለማምረት ይሄንን ፕሮሰስ እንጠቀማለን ማለት ነው። Converting sulfur trioxide to sulfuric acid cannot be done just by adding water, as the reaction is so uncontrollable that it creates a fog of sulfuric acid ይለናል። ሰልፈሪክ ትራይኦክሳይድን ወደ ሰልፈሪክ አሲድ ለመቀየር ወይም መቀየር ውሃን በመጨመር by addition of water ማይደረግ ነገር ነው የሚለው ማይቻል ነገር ነው። as the reaction is so uncontrollable reactionን መቆጣጠር አንችልም። by the way and አው የሚለውን ነገር ታስታውሳላችሁ 10ኛ ክፍል ላይ አሲድ ኢንቱ ወተር ነው የሚጨመረው እንጂ ወተር ኢንቱ አሲድ አይጨመርም። ሶ አንኮንትሮሌብል ሪአክሽን ስለሚቀየር በቀላሉ ዝም ብለን ውሃ በመጨመር ሰልፈር ትራይኦክሳይድን ወደ ሰልፈሪክ አሲድ መቀየር አይቻልም ነው። ዳይሉሽን ኦፍ ኦሊየም ኦር ፋሚንግ ሰልፈሪክ አሲድ ምንድነው የሚለውን
a calculated amount of water is added to obtain sulfuric acid of desired strength ይላል። ዳይሉሽን ነው ከላይ ያለው ሰልፈር ትራይኦክሳይድን ወደ ሰልፈሪክ አሲድ ውሃ በመጨመር አንቀይርም ነው ያልነው። እዚህ ጋር ደግሞ ዳይሉት ማድረግ ነው። ኦሬዲ ሰልፈር ዳይኦክሳይድ ሆኗል ማለት ሰልፈሪክ አሲድ ሆኗል። ያ ሰልፈሪክ አሲድ ደግሞ ወደ ኦይልም ስለተቀየረ አሁን ያን ኦይልም ዳይሉት የምናደርገው 98% አሲዲክ ነው አይደል እንዴ? ሶ ወተርን ስንጨምር ዳይሉት እናደርጋለን። ዳይሉሽን ማለት የአሲድ ኮንሰንትሬሽንን መቀነስ ማለት ነው። ሶ ወተርን ጨምረን እንቀንሳለን ማለት ነው። ካልኩሌትድ አማውንት ነው መሆን ያለበት። the oxidation of sulfur dioxide to sulfur trioxide in step 2 is an exothermic reaction. So according to Le Chatelier's principle, higher temperature will force the equilibrium position to shift to their left, favoring the production of sulfur dioxide, whereas lowering temperature would favor the production of sulfur trioxide ይላል። በስቴፕ 2 ላይ ከሰልፈር ዳይኦክሳይድ ሰልፈር ትራይኦክሳይድን ፕሮዲውስ እናደርግ ፕሮሰሱ ኦር ሪአክሽኑ ኤግዞተርሚክ ብለናል። ኔጌቲቭ ነው ኢንታልፒው። ሶ በሊ ቻርትለርስ ፕሪንሲፕል ሃየር ቴምፕሬቸር ኢኩሊብሪየም ፖዚሽንን ወደ ሊፍት ፎርስ ያደርገዋል እና ፕሮዳክሽን የሰልፈር ዳይኦክሳይድ ፕሮዳክሽን ፋቮር ይደረጋል ማለት ነው ቴምፕሬቸር ስንጨምር። ነገር ግን ቴምፕሬቸሩን ስንቀንስ የሰልፈር ትራይኦክሳይድ ፕሮዳክሽን ሃይ ይሆናል ማለት ነው። however the rate of reacting equilibrium at the lower temperature is extremely low ይላል። ነገር ግን በሎው ቴምፕሬቸር ስናመርት አንድ ነገር በጣም ዝቅተኛ የሆነ ይሄንን ከሪል ላይፍ አፕሊኬሽን ጋር ማገናኘት መቻል አለባችሁ። ቤት ምግብ ስትሰሩ ስቶቪውን እሳት ምናምን በጣም ካልሞቀ ምግባችሁ ኦልሞስት ከሰዓታት በላይ ሊፈጅ ይችላል ምግብ ለማብሰል ማለት ነው። ሶ የሚመከረው ስፒድ አፕ እንዲሆን ከተፈለገ ቴምፕሬቸሩን ኢንክሪዝ ማድረግ ነው። አይ ጥራት እንፈልጋለን ከተባለ ደግሞ ቴምፕሬቸር ሎ ማድረግ ነው። መረጋጋትም አንዳንድ ጥቅም አለው። the temperature about 450 degrees Celsius is compromising situation whereby faster reaction rates result in the slightly lower yield ይላል። እዚህ ጋር ቴምፕሬቸሩን ወደ 450 ከፍ የምናደርግ ከሆነ ሲቹዌሽኑን ወደ ምንድነው ኮምፕሮማይዝ የሚያደርገው ምንድነው? ወደ ምንድነው? ፋስተር ሪአክሽን እንዲሆን ያደርጋል። ከዛ ደግሞ ይልዱ በጣም ሎየር እንዲሆን ያደርጋል ማለት ነው። Similarly, at higher pressure, the equilibrium position shifts to the least number of gaseous molecule. ቅድም እንዳልነው እንግዲህ ሃየር ፕሬሸር ካለ ኢኩሊብሪየሙ ወደ ሊስት ነምበር ኦፍ ጋሼስ ሞሌኪውል ወዳለበት ነው ሽፍት የሚያደርገው ብለናል። ሰልፈር ትራይኦክሳይድ አሁን ሰልፈር ትራይኦክሳይድ ከላይ እንዳያችሁት ልመልሳችሁ ወደኋላ እዚህ ጋር ሰልፈር ትራይኦክሳይድ ከሰልፈሪክ አሲድ ጋር ነው። ይሄው ሰልፈር ዳይኦክሳይድ ከኦክሲጅን ጋር ኮምባይን በማድረግ ምን ሰጠን? ሰልፈር ትራይኦክሳይድ ሰጠን አይደል እንዴ? ስለዚህ እዚህ ነምበር ኦፍ ቶታል ነምበር ኦፍ ሞል ስንት ነው? በሪአክታንት ሳይድ 3 በፕሮዳክት ሳይድስ 2። ይሄንን ይዛችሁ ነው እዚህ ጋር ፕሬሸር ሃይ ፕሬሸር በምንጠቀምበት ጊዜ ሪአክሽናችን ወዴት ነው ሽፍት የሚያደርገው? ወደ ሰልፈር ትራይኦክሳይድ ማለት ነው። ነምበር ኦፍ ሞል 2 ስለሆነ በዛ ሳይድ ደግሞ ፕሬሸሩ ሃይ ሲሆን ሊስት ነምበር ኦፍ ሞልስ ወዳለበት ሽፍት ስለሚያደርግ in the contact process vanadium pentoxide is also used to speed up the rate of the reaction. vanadium pentoxide እንደምንድነው የምንጠቀመው? እንደ ካታሊስት ነው የምንጠቀመው ነው የሚለው። ይሄ ፕሮሰሱ ነው። ውድ ተማሪዎች ዩኒት 5 ይመስላል። I hope you got clear thing እና ደግሞ የቻናል ሰብስክራይብ በማድረግ አበረታቱኝ። በጥሩ ሁኔታ እንቀጥላለን። አበረታቱ።